ከሃርቫርስና ጋብሪኤል ጄሱስ በዮከሬስ ደረጃ ወርክ ሬት የላቸው። ተጋርሎ የሚጫወቱ አይነት ተጫዋቾች አይደሉም። በቪላው ጨዋታ ላይ ከሚገኙ ጥርብ የቪላ ተከላካዮች በሌሎች የአርሰናል አድቬንቸሮች ላይ በጣም ፊት ነው። አላኪ ነው። ጎል ላይ አቅርቦቱ በጣም ለዮከሬስ ያለው አቅርቦትን እስቲ ተመልከት። ስንት ኳስ ነው አርሰናል ከሳንቾ እንዝላልነት ጋር በፕሬስ ኦዴጋርድ ነጥቆ ሄደው ኳስ ከዙቢሜንዲ ጋር ሃይ ኮኔክሽን ዙቢሜንዲ ከበረኛው ጋር ሲገናኝ ዙቢሜንዲ ብቻውን ሲሄድ የቪላ ተከላካዮች የት ነበሩ? ኤግዛክትሊ። እና እንደዚህ አይነት ኳሶችን ዮከሬስ አላየውም። እኔ ከፈረመ ጀምሮ ዮከሬስ ባዶ ጎል ተሰጥቶ ሲስተና ይቻላል። አደገኛ ሄዶችን ይሞክራል። አሁን መችለትም የሞከራቸው ኳሶች ከነ ድፍረቱ፣ ወርክሬቱ፣ መታገሉ፣ ሙቭመንቱ 50% ከሃርቫርስ የዮከሬስን አያደርግም። የዮከሬስ ወርክሬትና የኃይለኝነት ጉልበት መፋለም የለውም። ጋብሪኤል ጄሱስ በፍጹም ክላሲክ ብራዚላዊ ነው፣ ላኪም ነው። 55 ሰከንድ ያስቆጠረውም ጎል የተጫዋቹን አይምሮ ማሳያ ነው። እንደ ዮከሬስ ጋደላለሁ ቢል ሌላ 1 ዓመት ይተኛል ጋብሪኤል ጄሱስ። ይሄ ተጫዋች ጊዜ ነው የሚፈልገው። አርሰናል በቀጣይ ዓመት በዛኛው ዓመት ማየት ነው ዮከሬስን። ደግሞ በመጀመሪያው ዓመት ቴሪ ዳንኤል ኦነሪኮ የመጀመሪያዎቹን 6 ወር እኮ 3 ጎል አላስቆጠረም። የአርሰናል ንጉስ የሆነው። ስለዚህ ከዮከሬስ ባንዴ 20 ጎል አንጠብቅ፣ 30 ጎል አንጠብቅ። ግን በእያንዳንዱ ሙቭመንት ፍቅር የቡድኑ ቤስት 11 ዘአውራ የምትለው ተጫዋች እንደሆነ ማሳያ ነው። ዮከሬስ ላይ ትኩረት የሚያደርጉ ባላንጣዎች ይበዛሉ። በዛ ውስጥ ሳካ፣ ሊያንድሮ ትሮሳርድ፣ ኦዴጋርድ፣ ዙቢሜንዲ፣ ዴክላን ራይስ እየተጠቀሙ ነው። አዎ ትክክል። እስከዛሬም ስንገልጽ የነበረው ነው። የመጀመሪያው አንደኛ ኤሪያል ትሬት ላይም ረጅም ስለሆነ አንድ ያሰጋል። ፓርት ኦፍ ኢት ነው። የቲምበር ራሱ ሜሪኖ፣ ዮከሬስ፣ ማጋሌሽ ይሄ ኳስ ገጭተው ጎል ከሚያስቆጥሩት መካከል ነው እና የተወሰነውን የተከላካይ ክፍል ይይዛል። አርሰናል ብዙ ጊዜ ሰከንድ ቦል ሲጣል የሚነካ ተጫዋች አልነበር። አሁን ዮከሬስ ነው ያለው። አሁን እሱ ይይዛል ወይ ጥፋት ይሰራል ወይ ሌሎቹን ነፃ ያደርጋል። ሁልጊዜ የአርሰናል ተቃራኒዎች ስትራቴጂ ቡካዮ ሳካን ወይ ማርቲን ኦዴጋርድን ማቆም የሚል ነው። አሁን እነሱ ላይ ከመድረስ በፊት ሌላ ሺልድ አለ፣ ሌላ ከለላ አለ እና እኔ ያስማማኛል። አብዛኞቹ የተነሱት ነጥቦች ያስማሙኛል። ግን ለአንድ አጥቂ ዋና መመዘኛው ጎል ነው። ብዙ ጊዜ ነው ፍቅር። ጎል በጣም ይፈልጋል። ለተጫዋቹም ሲል አንዳንዴ ሜዳ ውስጥ እኮ ያሳዝናል። አንዳንዴ አላስፈላጊ ፈርት ያደርጋል። ያንን ጎል በጣም ስለሚፈልግ አላስፈላጊ ልፋቶችን ሁሉ ሲያደርግ ታያዋል። ሪስክም ይወስዳል። አሁን ያ ኳስ በሄዲንግ የመታው ኳስ ነው ያወጣው የተጫዋቹ እግር ያስቶን ቪላው ተከላካይ እግር ፊቱ ላይ ሊያርፍ የሚችልበት እድል ሰፊ ነው። ያንን ሪስክ የምትወስደው በቃ ያው ጎሉን በጣም የሚናፍቅ ተጫዋች እንደሆነ ትረዳለህ። እና ሚኬል አርቴታም ሲናገር ሁሉም ተጫዋቾች በጣም ድንቅ ነበሩ፣ ቪክተር ዮከሬስም ድንቅ ነበር። ጎሎቹ እሱ ከሜዳ ሲወጣ 3 ጎሎች ተቆጥረዋል። ኦልሬዲ 3-0 ነው። 4ኛው ጎል በጋብሪኤል ጄሱስ። በእርግጥ እንደ ጄሱስ አይነት ጨራሽ የመሆን ጉዳይ ሊመጣ ይችላል ወደፊት በፕሮፋይላቸው